ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማር የምትፈልጉ ማለትም በቴሌግራም፣ በኢሞ፣ ዋትሳፕ እንዲሁም በሌሎች ሶሻል ሚዲያ አማራጮች እናስተምራለን። መማር የምትፈልጉ ወይም ልጆቻችሁ ማስተማር የምትፈልጉ ከስር ባለው ስልክ ይደውሉ፣ ሀሎ ይበሉ፣ ይማሩ። ባለፈው ክፍለ ጊዜያችን በተለያዩ ፊደላት ቃላት ምስረታ አይተናል። ዛሬ ደግሞ ይዤላችሁ የመጣሁት ከሀ እስከ ሸ ድረስ በእንግሊዘኛ እንዴት እንጽፋለን የሚለውን ሀ በእንግሊዘኛ ማነች የሚለውን እናያለን ማለት ነው። ወደ ቪዲዮ ከመሄዳችሁ በፊት ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ተከታተሉ። ወደ ቪዲዮ ልውሰዳችሁ። ይቺ ማለት በአማርኛ ሀ ነች። ሀን በእንግሊዘኛ ለመጻፍ እቺ ኤ ነች። እቺ ሁ ነች። ሁ በእንግሊዘኛ ኤች ዩ ነች። ኤች ዩ። እቺ ሂ ነች። ሂ ማለት በእንግሊዘኛ ኤች አይ። ኤች አይ። እቺ ሀ ነች። ሀ ማለት በእንግሊዘኛ ኤች ኤ። ኤች ኤ። እቺ ሄ ነች። ሄ። ሄን በእንግሊዘኛ ለመጻፍ ኤች ኢ። ኤች ኢ። ህ ማለት ኤች ኤች ብቻ ነች። ህ ኤች። ሆ ማለት ኤች ኦ። ኤች ኦ። በጣም አሪፍ። ይቺ በአማርኛ ለ ነች። ለ ማለት በእንግሊዘኛ ኤል ኢ ነች። ኤል ኢ። ሉ ማለት ኤል ዩ ነች። ኤል ዩ። ሊ ማለት ኤል አይ። ኤል አይ። ላ ማለት ኤል ኤ። ኤል ኤ። ሌ ማለት ኤል ኢ። ኤል ኢ። ል ማለት ኤል። ኤል። ሎ ማለት ሎ ኤል ኦ። ኤል ኦ። ኤል ኦ። መ ማለት ኤም ኢ። ኤም ኢ። ሙ ማለት ኤም ዩ። ኤም ዩ። ሚ ማለት ኤም አይ። ኤም አይ። ማ ማለት ኤም ኤ። ኤም ኤ። ሜ ማለት ኤም ኢ። ኤም ኢ። ም ማለት ኤም። ኤም ብቻ ኤም። ሞ ማለት ኤም ኦ። ኤም ኦ። በጣም አሪፍ። ይቺ በአማርኛ ሰ ነች። ሰ ማለት ኤስ ኢ ነች። ኤስ ኢ። ሱ ማለት ኤስ ዩ ነች። ኤስ ዩ። ሲ ማለት ኤስ አይ ነች። ኤስ አይ። ሳ ማለት ኤስ ኤ ነች። ኤስ ኤ። ሴ ማለት ኤስ ኢ ነች። ኤስ ኢ። ስ ማለት ኤስ ብቻ ነች። ኤስ። ሶ ማለት ኤስ ኦ ነች። ኤስ ኦ ማለት ሶ ነች። በጣም አሪፍ። እቺ ረ ነች። ረ። ረ ማለት አር ኢ ነች። አር ኢ። ረ። አር ኢ። ሩ። ሩ ማለት አር ዩ። አር ዩ። አር ዩ። ሪ ማለት አር አይ። አር አይ። ራ ማለት አር ኤ። አር ኤ። ሬ ማለት አር ኢ። አር ኢ። ር ማለት አር ብቻ ነች። አር። ር ማለት አር ብቻ ነች። ሮ ማለት አር ኦ። አር ኦ። አር ኦ። በጣም አሪፍ። እቺ ሸ ነች። ሸ ማለት ኤስ ኤች ኢ ነች። ሸ ማለት ኤስ ኤች ኢ ማለት ሸ ማለት ነው።
ሹ ማለት ሹ ኤስ ኤች ዩ ሹ ኤስ ኤች ዩ ማለት ሹ ማለት ነው። ሺ ማለት ኤስ ኤች አይ ነች። ኤስ ኤች አይ ነች። ሺ ኤስ ኤች አይ ማለት ሺ ማለት ነው። ሻ ማለት ሻ ኤስ ኤች ኤ ሻ ኤስ ኤች ኤ ማለት ሻ ማለት ነው። ሼ ማለት ደግሞ ሼ ኤስ ኤች ኢ ሼ ማለት ኤስ ኤች ኢ ሼ ማለት ነው። ሼ ሺ ማለት ሺ ኤስ ኤች ኤስ ኤች ማለት ሺ ማለት ነው። ሾ ማለት ኤስ ኤች ኦ ማለት ሾ ኤስ ኤች ኦ ማለት ሾ ማለት ነው። ሾ ኤስ ኤች ኦ ሾ። የዛሬው ቆይታችን ይህንን ይመስላል። ከሀ እስከ ሸ ድረስ በአማርኛና በእንግሊዝኛ እንዴት እንጽፋለን የሚለውን አይተናል። ያ ማለት ሀን ለ መ ሰ ረ ሸ እነዚህን እያንዳንዳቸው አይተናል። በሚቀጥለው በሌላ ክፍለ ጊዜ እስከምንገናኝ በያላችሁበት መልካም ጊዜ ሰናይ ቆይታ እየተመኘሁላችሁ ከወዲሁ ተሰናበቱ። ባይ ባይ።